ዛሬ የጀላችሁ ቀረብኩት ምንድነው ኒውተን ፎርዝ ሎ ነው። እንግዲህ ሀብታሞች በገበያው ላይ የፈጠሩት ኢንፍሌሽን የትዳር ኢንፍሌሽን እናያለን። ያ እንመልከት ሲያብረን ምንድነው ሀብታም ወንዶች እንደምታውቁት ሀብታም ወንድ ከየትኛውም ሴት ጋር በጊዜያዊነት አብሮ ሊሆን ይችላል። ከቆንጆም ጋር፣ መልክ ከሌላትም ጋር፣ ከዶክተርም ጋር፣ ከአስተናጋጅም ጋር ሊሆን ይችላል። የዴቲንግ ፑሉ ሰፊ ነው። አብዛኛውን የሜዳ ክፍል ተቆጣጥሮ እየተመላለሰ ይጫወታል። ብሩኖ ፈርናንዴዝ በሉት። አብዛኛውን ዴት የሚያደርጋቸውን ሴቶች በቁም ነገር አይወስዳቸውም፣ ግን ለቁም ነገር እንደሚፈልጋቸው እንዲሰማቸው ያደርጋል። ያው ሀብታም ወንድ ሰትል እንዲያደርግ ወይም ከአንዲት ሴት ጋር አርፎ እንዲቀመጥ ማድረግ በጣም ከባድ ነው። እሺ፣ ስለዚህ እዚህ ጋር አንድ ችግር ይፈጠራል። በዴቲንግ ሂስትሪ ላይ ወይም በዴቲንግ ሬዝሜ ላይ ወደፊት እንጂ ወደኋላ አይኬድም። ኒውተንስ ፎርዝ ሎ ዴቲንግ በሉ ከፈለጋችሁ። ይሄ ነገር በወንዶችም በሴቶችም ላይ ይሰራል። ስለዚህ አንዲት ሴት በዴቲንግ ሂስትሪዋ ላይ ወደፊት እንጂ ወደኋላ እንዴት እንደማትሄድ ላስረዳችሁ። ለምሳሌ በአጋጣሚ በ25 ዓመቷ ላይ አይዲ4 የሚነዳ ወንድ ለ6 ወር ዴት ካደረገች እና ከሱ ጋር ከተለያዩ በቀጣይ ራይድ ከሚጠቀም ወንድ ጋር አትሆንም። ወደፊት እንጂ ወደኋላ ማንም አይሄድም ያልኳችሁ ለዚህ ነው። ያ ሰውዬ ስታንዳርዷን ከፍ እንድታደርግ አርጓት ነው ሄደው። እስቲ አስቡት ባለመኪናውን ዴት ስታደርገው ህይወቷ ምን ያህል ቀላል እንደነበር። ዴት ይዟት ሲሄድ እንኳን ቤት ድረስ መጥቶ ይወስዳታል። ሀያት ሬጀንሲ ራት ይበላሉ። ውድ መጠጥ መጠጣት ይችላሉ። እሱ ስለ ብር ሲሳቀቅ ስለማታይ እሷም ጭንቀት ውስጥ አገባ። ንግስት ሆና ጋቢና ተቀምጣ ሙዚቃ የመረጠች ነበር የምትሄደው። ኢንስታግራም ስቶሪ ያለ 6 ወርም ቢሆን ተለውጧል። ለእናቷ ስለሱ ነግራለች። ችግሩ ግን እሱ እንደዚህ የሚያዝናናቸው 10 ሴቶች ሊኖሩት ይችላሉ። ከዚህ ሁሉ በኋላ ወረዳ ውስጥ በሚሰራ ሰውዬ የምትጠበስ ይመስላችኋል? ቁልቁለቱን አስባችሁታል? አንዴ ህይወቷ ምን እንደሚመስል አስባ ጨርሳለች። ከዚህ በኋላ ሰርተን እንለወጣለን እያለ ዴት ሲሄዱ ታክሲ ከሚያሰልፋት ሰውዬ ጋር አብሮ መሆን ለሱ አይታሰብም። ኢት ሜክ ሴንስ አንደርስታንደብል። ይሄ ኖርማል ነገር ነው በሰው ተፈጥሮ። ስለዚህ አንዲት ሴት በአጋጣሚ የሀብታም ወንድ ዴት ካደረገች ስታንዳርዷ በጣም ከፍ ይላል ነው የምላችሁ። ቀጣይ እንደሱ አይነት ወይም ከዛ በላይ ካልሆነ ዴት አታረግም። በትዕግስት እንደዛ አይነት ሰው ትጠብቃለች። ችግሩ ግን እንደዛ አይነት ሰው በማርኬቱ ላይ በጣም በጣም ትንሽ ነው። እስቲ አስቡት፣ ሲንግል ነው፣ የራሱ ቤት አለው፣ የራሱ መኪና ያለው፣ ጸዴ ስራ የሚሰራ እጅግ በጣም በቁጥር ትንሽ ነው። ስለዚህ የጥበቃው ጊዜ ለረጅም ዓመታት ይቀጥላል። አገባለሁ ብላ ከምታስብበት እድሜ በጣም አልፋ 32 ሆናለች ማለት ነው። የሆነ የዛሬ 5 ዓመት ዴት ያደረገችው ሀብታም ወንድ አንሪዝነብል በሆነ መልኩ ስታንዳርዷን ከፍ እንድታደርግ አርጓት ከዛ በኋላ ከኖርማል ወንድ ጋር ሰትል ማድረግ ይቸግራታል። በቆየች ቁጥር ደግሞ እድሜዋ በመጨመሩ ምክንያት በዴቲንግ ማርኬቱ ላይ የመደራደር አቅሟ ወይም ኔጎሽት የማድረግ አቅሟ ይቀንሳል። ለምን? ሌላ 23 ዓመቶች ከስር እየመጡ ነው። ባጭሩ እያልኩ ያለሁት የዛን ጊዜ ሀብታሙ ሰውዬ ለ6 ወር ዴት አድርጋ ባይሆን ኖሮ ከሚመጥናት ሰው ጋር ቶሎ ሰትል ማድረግ ትችል ነበር። ይሄ ችግር ወርዶ ለአቬሬጅ ወንዶችም ይተርፋል። አንድ ሀብታም ሰውዬ በአመት 50 ሴቶች ዴት አድርጎ ስታንዳርዳቸውን ከፍ እያደረገ ይለቃቸዋል። የዛን ጊዜ ይሄ ኖርማሉ አቬሬጅ ወንድ አቬሬጅ የሆኑ ሴቶችን መጥበስ ይቸግረዋል። የዛኔ ምን ይላል? ባክ ብር ከሌላ አርፈ መቀመጥ ነው ያለብህ ይልና እሱም ረጅም ጊዜ ሳያገባ ይቆያል። ምክንያቱም መካከለኛ ለሆነች ሴትም አቅም እንዳይኖረው ሀብታሙ ሰውዬ ገበያው ላይ ኢንፍሌሽን ፈጥሯል። ገበያው ሊረጋጋ አልቻለም። ይሄ ወደፊት እንጂ ወደኋላ መመለስ የለም የሚለው ፕሪንሲፕል በወንዶች ላይም አለ። አንድ ወንድ አንዲት ሴት ዴት ሲያደርግ በሴክሹዋል ላይፉ በጣም ደስተኛ ነበር እንበል ማለት እምቢ ያለች አታስቸግረውም። እንደውም ራሷ ናት ኢኒሼት የምታደርገው። የማያረጉበት ቦታ የለም። ከዚህ በኋላ ሌላ ሴት ዴት ሲያደርግ የምታስለምነውን የሚታገስ ይመስላችኋል? አልፈልግም ከጋብቻ በኋላ ነው የምናደርገው ብትለው የሚጠብቃት ይመስላችኋልን? በጭራሽ። ያውቀዋላ ያንን ላይፍ። የምርሽን ከሆነ ንገሪኝና ልሂድ ነው የሚላት። በጣም የሚወዳት ከሆነና ተጠበቃት ምን እያደረገ እንደሚጠብቃት ታውቃላችሁ? ከሌላ ቦታ እስናክ ነገር እየወሰደ ነው የሚጠብቃት። ብዙ ሪሌሽንሺፕ ሴቷ እምቢ በማለቷ እንደሚፈርስ ታውቃላችሁ? ይሄ የሚፈጠረው በዚሁ በኒውተን 4ኛ ህግ ነው። ወደፊት እንጂ ወደኋላ አልመለስም በሚል የምር ግን በእውነት በጣም ጥሩ መንገድ ነው የገለጸው። የሀሳቡ አወቃቀር የሚገርም ነው። በቃ ያየበት አንግል እውነት ነው። መንግስት እንግዲህ ይህልን ኢንፍሌሽን እየተፈጠረ ነው። እንግዲህ ሀብታም ወንዶች ኢንፍሌሽን እየፈጠሩብን ነው። ምንድነው? አልቻልንም፣ ደክሞናል፣ ከብዶናል። ወቅቱ እየለቀቃቸው ነው። ሀብታም በቃ አልቻልንም፣ ምን እናደርገዋለን?